ሲከፋ እንትን የኛ ሰው ሲከፋው መዝሙር ነው የሚከፍተው። ሜጃ ስታጡ መዝሙር እንዴ! እና ሲከፋኝ መዝሙር ካላዳመጥኩ ምን ላዳምጥ እንዴ? እንደ ሰው አስመሳይ የለም። ፈጣሪሽ ነው የሚቀበልሽ። ሲከፋኝ ፈጣሪ ነው የሚቀበለኝ። ሲደብረኝ እግዚአብሔር ነው የሚቀበለኝ። እናትሽ አባትሽ በዚህ ሰዓት ማንም አይሰማሽም ከሌለሽ ባይዘወኝ። ስትወድቂ ማንም ቀና ብሎ ያይሽም ከፈጣሪሽ ውጪ። እግዚአብሔርና እግዚአብሔር ላይ ነው መሄድ ያለብሽ። የትም ቦታ መሄድ የለብሽም ሲደብርሽ። አይ አሁን እንደዚህ አይነት ነገር አለ ሶሻል ሚዲያ ላይ። በቃ የሆነ ነገር ሲያጋጥማችሁ ቤተክርስቲያን ነው የምትሮጡት። የሆነ ቦታ ስትሄዱ ቤተክርስቲያን እና ቤተክርስቲያን ካልሆነ የት ልሄድ ታዲያ? ቤተክርስቲያን ነው መሄድ ያለብኝ። ከፈጣሪ ጋር ነው መገናኘት ያለብኝ። እሱ ነው የሚቀበልሽ። ማንም አይቀበላችሁም ከፈጣሪያችሁ ውጪ። ሰው አስመሳይ ነው። ሁሉም ሰው አስመሳይ ነው። አሁን ቴክስት የምታደርጉ ሰዎች ጀስት እኔ ሶሻል ሚዲያ ሰው እንደመሆኔ መጠን የተሰማኝ ስሜት እያወራሁ ነው እንጂ ምንም ስሜት አይሁኝ ምናምን አይደለም። እሺ ቴክስት የምታደርጉት ምናምን እያየሁ ነው። ምን አወራሁኝ? ምንም አላወራሁም። እስካሁን ልክ ነኝ ያወራሁት። የተሰማኝን ነገር ነው ያወራሁት። በጣም ልክ ነኝ። ቴክስት አታደርጉ ባካችሁ። በጣም ልክ ነኝ። የተሰማኝን ነገር ነው የማወራው። It's normal. ልቀመጥ እችላለሁ። እንደዚህ ማውራት እችላለሁ አይደለ? አሁን ላይ በቃ ቴክስት እያደረጉ ስለሆነ ነው። ለዛ ነው እኔ ደህና ነኝ ጋይስ፣ ምንም አልደበረኝም እግዚአብሔር በጣም ደህና ነኝ። እየደረሰበት ነው የሚያውቀው እና ኖርማል ነው። ካልተፈተናችሁ ትልቅ ደረጃ ደርሱ። ቴንክ ዩ። ሁላችሁንም በጣም ነው የማመሰግነው። ከጎኔ ስላላችሁ ሰፖርት ስለምታደርጉ በጣም አመሰግናለሁ።
እግዚአብሔር ቴንክ ዩ ሶ ማች ጋይስ፣ በጣም አመሰግናለሁ። እሺ እወዳችኋለሁ። መዝሙር ላይ ነኝ ግን ታዋችሁ እስኪ ነገ እንዳያጠራጥሩ። መዝሙር ከፈተች እንደዚህ ሆነች ምናምን እንደ አንከፍትም ችግር አንከፍትም። እኔ ሁሌም በአይምሮና ህሊናዬ ላይ እግዚአብሔር አለ፣ ፈጣሪ አለ እና ሁሌም በውስጤ ስላለ ያው ጠላቶች አስመሳይ ስለሚል ይመቻቸው፣ እስኪ ይሳካላቸው። አንከፍትም ሰው አይችላል። በዚህኛው ማየት ይችላል። ያማችኋል እንዴ? ምን አወራሁኝ ነው? ያው ሌላ ነገር አስመስላችሁ በጣም እያከበዱት ነው። ምንም ያልኩት ነገር የለም እኮ ጋይስ። ምን አልኩ? እስኪ አሁን የኔ ስህተት ምን የጃኒ ስህተት ኮሜንት ሴክሽን ላይ ያስቀምጡ እስኪ። እንደው በእናታችሁ ፕሊዝ፣ እንደው እኔ ማወቅ እፈልጋለሁ። አንቺ እንደዚህ እስኪ ምንድን ነው? እኔ በብዙ ጊዜ የማስቀይማችሁ ነገር ምንድን ነው? ማወቅ እፈልጋለሁ። በዚህ አጋጣሚ አይኖ ሰው እንደሚወደኝ አውቃለሁ። ምንድን ነው? እረፉ ነው። ጊፍት አትስጡ። እግዚአብሔርን አልፈልግም። አሁን አልፈልግም። ገብርኤልን ጊፍት አልፈልግም። ገብርኤል ይድፋኝ አልፈልግም። ጊፍት አይኖ ትወዱኛላችሁ፣ ትሰጡኛላችሁ፣ ግን ጊፍት አልፈልግም። የዘብሩን ብዬ ምንም እንዳሰጡኝ ጊፍት። የዘብሩ ማለት የዘብሩ ገብርኤል ነው። እሺ እና እንዳሰጡኝ በዘብሩ ገብርኤል። እሺ እኔ ምንድን ነው ማስቀይማ? እኔ አሁን ምንድን ነው ብዙ ጊዜ ከጃኒ አሁን ስህተት ብላችሁ የምታስቡት ምንድን ነው? እስኪ ንገሩኝ። አይ ቁም ነገር እዚህ ጋር እየጻፉ ሁላችሁም ተሳተፉበት፣ ጻፉ። ኢትስ ኦኬ ጋይስ። የኔ ስህተት ምንድን ነው? እሺ አይ ነው ማዘር ታየዋለች ይሄን ቪዲዮ ትረጅኛለች ብዬ አስባለሁ። እናቴ ምንም ዳና ያው አካውንት ስለተዘጋ ነው እንደዚህ ወኩት። ጀስት እያወራሁኝ ነው ከፋሚሊዎቼ ጋር የተሰማኝን ነገር እያወራሁ ነው። እንደ አንድ ሶሻል ሚዲያ ሰው የተሰማኝን ነገር ማውራት እችላለሁ። ያ ሌላ ምንም አዲስ ነገር የለም። ያድጋል፣ ይሄም ያድጋል እና ስሜታዊም አልሆንኩም። እንደውም በጣም ተረጋግቼ እያወራሁ ነው ያለሁት፣ በጣም ረጋ ብዬ። ምክንያቱም ዋናው ጤና ነው። ምንም ነገር ይሄዳል ይመጣል። ኢትስ ኦኬ። ኖ ኢሞሽናል፣ ስሜታዊ መሆን ነው ኔቨር። ጀስት ግን እኔም ብዙ እንደዚህ አውርቼ አላውቅም። ላውራቸው እና እወድሻለሁ፣ እወድሻለሁ የኔ እናት። እሺ ምንም ብላችኋል። እሺ አይገርም። ኔጌቲቭ ኮሜንት አንዳንድ ነው የማየው።
እና ጓደኛ ምረጭ። ከዚህ በኋላ ሰው ማመን የለም እንዴ። እኔ አሁን በቅርቡ ፋውል ተሰርቻለሁ። አሁን በቅርቡ ማለት በጣም በቅርቡ የቅርቤ ሰው አንዳንዴ እኮ ፍምስና ራሱ ፈተና ነው። እግዚአብሔር እኮ ነው የሚያስጠላው። ታዲያ ሰው ሳይታመን እንዴት ነው ከሰው ጋር የሚኖረው? ጥያቄው በጣም ይከብዳል። አሁን እንዴት ነው ሰው ሳታመን ከሰው ጋር ሁሌ ብቻችሁን ትኖራላችሁ? አይሆንም እንደዚህ ላይክ የሮማን አበባ ማዛሽ ተወዳጅ በረከት ልክሰብ ሳድነኝ ካንቺ ነች አስራትሽ አድርጊ ጠቅልኝ እናቴ ታብብልኝ ትብካልኝ ሕይወቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ጸሎት ቤት ላሳያችሁ ጋይስ። ኪዳነ ምሕረት መጽናኛዬ ጸሎት ቤት አለ ድንግል ማርያም አንኳኩ ይከፈትላችኋል ይላል መልአኩ ገብርኤል የኔ ጠባቂ ሁሌም ጠባቂ እና ድንግል ማርያም ገብርኤል አያችሁ መቼም ማለት ሁሌ ጸልያለሁ እዚህ የገባው የራሴ የጸሎት ክፍሌ ነው ይሄ እንደምስቀው እንደምጫወተው አይደለም የራሴ የሆነ የጸሎት ክላስ አለኝ
ጽድቃችን ሆኖን እንደ መርገም ነፍሳችን ሰላም በሞት ሸክም ስለወደደን ጌታ ፈቅዶ ይሄ ዋዳንን እንዲወዶ እኛን ከወደደን ከጥልቅ ፍቅሩ የተነሳ በደላችን ተሻረ በደላችን ተረሳ በደላችን ተሻረ ሐዘናችን ተረሳ። I'm good guys ደህና ነኝ ደህና ደሩ ወዳችኋለሁ ፕሊዝ ምንም ነገር አልፈልግም ክርስቶስን እኔ በቃ በጣም ስለማከብራችሁና በጣም ስለምወዳችሁ ያው በቃ የከፋኝን ነገር የተሰማኝን ነገር ልናገር ብዬ ነው ጋይስ ወዳችኋለሁ don't trust anyone ሰው አትመኑ ምናምን ነገር ሶሻል ሚዲያ እና ኖርማል ላይፍ አንድ አይደለም እንድታቁት ጭራሽ አይገናኝም የግል ላይፋችሁና ሶሻል ሚዲያ ላይ የምታዩት ነገር እውነት አይደለም ይሄንን እንድታቁት ፈልጋለሁ እና ሌላው በቃ don't trust anyone ሰው አትመኑ በቃ ጋይስ ሰው አትመኑ I don't know እኔ ጋር ሊሆን ይችላል ይሄ ነገር የሚደርስብኝ ሜቢ ከዋህነት ነገር ሊሆን ይችላል ይሄ ነገር እኔ ጋር ነው የሚደርሰው አላቅም ብቻ ግን እኔ ሰው አላምንም ከዚህ በኋላ ሌላው በቃ ኖርማል ነው ኦኬ ይመለሳል ያጋጥማል ፈተናዎች ሁሉ ለበጎ ናቸው በጣም ደህና ነኝ እመብርሃንን እደግመዋለሁ በጣም ደህና ነኝ I'm good ትንሽ ስሜታዊ ኢሞሽናል ሁኜ ነው ጋይስ እና ደህና አደሩልኝ ወዳችኋለሁ I love you guys በጣም አመሰግናለሁ ከጎኔ ስለሆናችሁ እኔ ከዚህ በላይ ግልጽ ነው መሆንላችሁ እመቤቴን አልገባችሁም ከዚህ በኋላ መደባበቅ የሚባል ነገር የለም በቃ ሲከፋኝም ስደሰትም ሶሻል ሚዲያ ላይ ነው መጥቼ ማወራው አይመለከተኝም በቃ አንዴ ወጥቷል ገመናዬ I don't care ከዚህ በኋላ ምንም የሚመለከተኝ ነገር የለም እና ምንም ነገር ሲፈጠር እኔ እናንተም እኔ የኢትዮጵያን ሕዝብ ለመርዳት ነው ሐሳቤ እናንተም ትረዱኛላችሁ ብዬ አስባለሁ በቃ ከጎናችሁ ነኝ ከጎኔ ሁኑ ሌላ ምንም አልፈልግም ደህና አደሩ ጋይስ I love you bye see you tomorrow እገባለሁ ነገ እገባለሁ ላይቭ